ያለፈውን እንዳልኩ መሰረት አለ። ሁለት ነገር አለ። አንተ ጀሰድ አለ፣ ሩህ አለ፣ ነፍስ አለ። የጀሰዱ ምግብ አለው፣ የነፍስያው ምግብ አለው። እዚህ ላይ ችግር ተፈጥሯል። የጀሰዱ ምግብ በጣም ኤክስፐርቶች ነን፣ እናውቀዋለን። ስለዚህ ምናልባት ቤት ሚስት ስታቀርብልህ ምንድነው የምትሉት? የማትወዱት ምግብ የደሃ ምግብ ምንድነው? እቺ ዱቄቱ ሽሮ ከሆነ ይሄ ሽሮ እንደው አለቀቀኝ ይላል። ስም መቼ ነው የሚለቀኝ ይላል። እንደዚህ ነው ሀብት ሲያገኝ ወዲያው ሰኞ ገበያ ሄዶ የታለ እንግዲህ ሽሮ ማሰላም አለ። ሽሮ ታሪክ ሆኗል። خلاص አቁመን የሱን አውቀነዋል ጥቅሙን። ፈለዛሪ ደስ ይላል ምግቡ ሲቀርብልህ ጥቅሙን አውቀነዋል። ልብስ እናማርጣለን፣ ጫማ እናማርጣለን። የሀገር ውስጥ ጫማ ይለኛል። የሀገር ውስጥ ጫማ አይደለም እንደሱ። እኔ ደግሞ የሚገርመኝ እኮ ማወቃቸው ነው። ሰው በአንድ በደርግ ጊዜ ነው አስታውሳለሁ። 10 ሰግጄ ስወጣ እንደኛው ጋር ነበረ ማለት ነው። በእኛው እድሜ ትንሽ ረጅ ያለ ነው። መሐመድ አለ ደግሞ ብለህ ደግሞ ጫማው አዲስ ነው። እኔን ጫማ ቤት አጥቼው የወንድሞችን ጫማ እዛ በፌስታል አድርጌ እዛ ሳይው ለበስኩትና ወጣሁ። አዲስ ነው፣ ደስ ይላል። እዚህ ስለብሳየና ደግሞ ብለህ እንትን አለ የሀገር ውስጥ ጫማ መልበስ ጀመርክ እንዳለ ላ ሐውለ ወላ ምንድነው አልኩት። የሀገር ውስጥ እንዴት አወካልኩት? አያስታውቅም፣ አዲስ ነው። ገና ለብሼው ነው የመጣሁት። ሰውን በጫማ ልመዘን እንደ ደግሞ የኮ እንትን ነው ንቀት ነው። ግን እንዴት አወቀው? ጫማው አዲስ ነው፣ ደስ ይላል። ከውጭ ከመጣው ጋር የምታስተዋው ከዛ በኋላ ነው ያወቅኩት። ጫማ የውጭ አለ፣ ይሄን አማርጣለን። ኹዳመል ጀሰዱና የጭቃው ክፍላችን ማለት ነው። የጭቃውን አገልጋዮች ሆነናል። አሁን የቀረው ነፍስያ ስነ ነፍስያ ሲመጣ እስካላወቅ ድረስ ውስጥ ያለችው ውስጥ አለች ነፍስያ